ሰላም ጤና ይስጥልን። ውድና የተከበራችሁ የባለሜላት ቻናል ቤተሰቦች እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዣችኋለሁ። በድጋሚ እንኳን ወደ እኔ ቻናል በሰላም መጣችሁ እያልኩኝ ጋብዣችኋለሁ ማለት ነው እና ሁሉ ጊዜ ለእናንተ አስፈላጊና ምርጥ የሆነውን ቪዲዮ እያመጣውላችሁ ነኝ። ዛሬም ደግሞ ለእናንተ አሪፍና ጠቃሚ የሆነውን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ብዙ ጊዜ አረብ ሀገር ለምትኖሩ እህቶቻችን ብዙ ጊዜ አረቦች ምን አይነት ክሬም ነው ለፀጉሮቻችሁ የሚገዙት እና ከዚህ በፊት ያጋጠማችሁ እኔን አጋጥሞኝ ያውቃል እና ምን አይነት ክሬም እንደምጠቀም ከዚህ በፊት ስላጋጠመኝ በዚህ አጋጣሚ ደግሞ ለምን ለእናንተ አላጋራም የሚለውን ነገር ነው ማለት ነው። እና እንደተመለከታችሁ ፀጉሬን ፈትቼ ነው ማለት ነው የምመጣው። ልክስ የምታገኘን ፀጉሬን ፈትቼ ነው የምመጣው። ለምን ለእናንተ ለማሳየት ስለምፈልግ ሁሌ ለእናንተ ለማሳየት ዝግጁ ነኝ ማለት ነው። እንደተመለከታችሁ ፀጉሬ እንደዚህ አድርጌ ፈትቼ መጥቼ ዛሬ ደግሞ ምንድነው ለማሳየት የመጣችው ካላችሁ ማለት ነው በጣም ቀላል የሆነ ክሬም ማለት ነው ፀጉሮቻችሁ አስፈላጊና ምርጥ የሆነ ቫቲካ ነው ማለት ነው ይዤ የመጣሁት። በጣም የምትወዱት በጣም ምርጥ የሆነውን ማለት ነው። ብዙ ጊዜ አረቦች የሚጠቀማሉ የአረብ ህጻናቶች ብዙ ጊዜ። እኔ ግን በዚህ ነው ብዙ ጊዜ የዚህ ቤት ልጆችን በዚህ ነው የምናስተካክለው ፀጉሮቻቸውን ማለት ነው። እና ምንም አይነት ጉዳት የለውም። እውነት እድገትን በጣም እድገትን የሚጨምር ነው ማለት ነው። ይሄኛው ቫቲካ እድገትን በጣም ይጨምራል። እውነት እኔ እንደውም አንዳንድ ምን እላለሁ እንዴ የአረብ ሀገር ልጆች ግን ፀጉሮቻቸው ትንሽ ሆኖ ሳለ ከኛ ከኋላ ነው፣ ግን እንዴት ነው ፀጉሮቻቸው እድገት የሚፈጥነው እላለሁ። እና ዘወትር እነሱ የምጠቀሙት ይህንን ነው ማለት ነው። እኔ እዚህ ቤት ከገባሁ ድረስ የምጠቀሙት ከዚህ ሌላ አይጠቀሙም። ግን እድገትን እንዴት እንደሚያፋጥን ብታዩ በጣም እድገትን ያፋጥናል። እንዲሁም ደግሞ ፀጉር በቃ አለ አይደል ይሁን ጭብረር ካለ ፀጉሮቻችሁ ልስልስ አድርጎ እንድትሞሽጡ በደንብ አድርጋችሁ ፀጉሮቻችሁን ይህንን ተቀብታችሁ ስታዩ ያለው ለውጥ በጣም የተለየ ነው ማለት ነው። ነገር ግን ይሄኛውን ስትጠቀሙ እንዴት ነው አጠቃቀሙ ካላችሁ ለምሳሌ ዛሬ ተቀብታችሁ ሳምንት ወይስ 5 ቀን እናቆያለን ማለት አይደለም። ዛሬ ከተቀባችሁ ነገ መታጠብ አለባችሁ። ለምን በላይ ስትጨምሩ ለምሳሌ ዛሬ ተቀብታችሁ ነገም ከጨመራችሁ ፀጉሮቻችሁ ውስጥ ላይ ነጭ ሆኖ ይቀራል ማለት ነው። ስለዚህ መታጠብ አለባችሁ ማለት ነው። እና እንደዚህ አድርጋችሁ ተቀብታችሁ ስትሞሽጡት ያለው ለውጥ በጣም ትገረማለች። ይሁን አሁን ለምሳሌ የሆነ ቦታ ወጣ ለማለት በቃ ለድል በቀላሉ ወጣ ለማለት አሁን ለምሳሌ በድንገት ነው ተነሱ በቃ ስሉ አሁን ለምሳሌ ይሄኛውን ቶሎ አድርጋችሁ ፀጉሮቻችሁ ላይ ተቀብታችሁ ስትሞሽጡት በጣም ምን አይነት ለውጥ እንዳለ ብታውቁ። ልስልስ አድርጎ ፀጉሮቻችሁን መር ነው ማለት ነው የሚያደርገው ማለት ነው። ስለዚህ ይሄኛውም መጠቀም እንዳትዘነጉ። ለፀጉሮቻችሁ እድገት በጣም ያፈጥናል። የምር ነው የምላችሁ። በጣም ፀጉሮቻችሁን ያሳድጋል ማለት ነው። ይሄኛውን ለምሳሌ ቅባት፣ ፈሳሽ ቅባት፣ ዘላሽ ቅባት የማይወድ ፀጉር ካለ ይሄኛውን ብትጠቀሙ በጣም የተመረጠ ነው ማለት ነው። በጣም ቀላል ነው አጠቃቀሙ፣ በጣም ቀላል ነው። እንደምታውቁ ብዙ ጊዜ አረቦች የሚገዙት ነው ማለት ነው። ይሄኛውን ብዙ ጊዜ ለሰራተኞች ይሄንን ነው የሚያመጡት እና እኔ ስላጋጠመኝ ነው ማለት ነው። ከዚህ በፊት በዚህ አጋጣሚ ለምን ለእናንተ ላካፍልም የሚለውን ነገር ነው ማለት ነው። አሁን ደግሞ እኔ 2 ቦታ ለማስራት ስለመጣሁኝ 2 ቦታ እየሰራሁኝ ለምን ለእናንተ አላጋራም የሚለውን ነገር ይዤ ነው ማለት ነው የመጣሁት። በቀላሉ ነው ማለት ነው የቀረጽኩላችሁ ቪዲዮን እና ስለምትጠቀሙበት ስለሚያውቅ ለእናንተ እንደ ቪዲዮ መልክ ይዤላችሁ መጥቻለሁ ማለት ነው። እና እንደዚህ አድርጋችሁ 2 ቦታ ካካፈላችሁ በኋላ ደግሞ እንደዚህ አድርጋችሁ እየሞሸጣችሁ ትንሽ አድርጋችሁ አታበዙትም። በቃ ቀለል አድርጋችሁ የተቀባችሁ መሞሸት ከዛ በኋላ 2 ቦታ ማስራት ነው ማለት ነው። እና እድገትን ያፈጥናል እንዳልኳችሁ። እና ብዙ ጊዜ ደግሞ ብዙ ጥያቄ ጠየቃችሁኝ እህቶችም አላችሁ እና ለእያንዳንዳችሁ ጥያቄን መልሽ ያለው ግን አለመስማታችሁ ነው። እና ቪዲዮን ጨርሳችሁ እስከ መጨረሻ ከሰማችሁ ከዛ ውስጥ የእናንተን ጥያቄ ታገኛላችሁ ማለት ነው። ስለዚህ እስከ መጨረሻ እዩ ማለት ነው። ቤተሰቦች እስከ መጨረሻ ማየታችሁ እንዳትዘነጉ። ደግሞ ለጓደኞቻችሁ ሼር አድርጉ። ሰፖርት ለምታደርጉን ለሁላችሁም ደግሞ ከልብ አመሰግናችኋለሁ።
እያበረታታችሁኝ እንደሆነ ተስፋ አለኝ ማለት ነው። እያየዋችሁ ነው። በጣም ከልቤ የሚያመሰግነው እና ሁሌ ጊዜ ለእናንተ አዲስ ቪዲዮ ይዤ ለመምጣት ዝግጁ ነኝ ማለት ነው። እንደተመለከታችሁ እና ምንም አይነት ይሁን በቃ እኔ ላይ የተጠቀምኩትን በእኔ ያደረኩትን ሁሉን ነገር ለእናንተ በቪዲዮ ይዤ ለመቅረብ ዝግጁ ነኝ ማለት ነው። እንደተመለከታችሁ በቀላሉ እንደዚህ ያደርጋችሁ መጠቀም ትችላላችሁ። ጸጉሮቻችሁን ወደ ኋላ መስራትን እንዳዘንጉ ታጥባችሁ ከዛ በኋላ ነገ ደግሞ ፈትቼ ታጠባለሁ ማለት ነው። ለምን ይሄኛውን ስለተጠቀምኩት ብዙም ጸጉሬ ላይ አላቆይም። ይሄኛውን ክሬም ማለት ለምን ነጭ ስለሚሆን እና አላቆይም ማለት ነው። እና ነጭ ሆኖ ደግሞ ጸጉርን ያበላሻል ወይ ምናልባት እንዳትሉ፣ ምንም አያደርግም። ጸጉርን ምንም አይጎዳም፣ ጉዳት የለውም ማለት ነው። ይሄ ለጸጉር ጉዳት የለውም። ለጸጉር እድገትና ለስላሴ እንዲሁም የተለያየ በቃ ጸጉሮቻችሁ ጥቅር ሆኖ እንዲሆንላችሁ በጣም የሚረዳ ነው ማለት ነው። በጣም ትወዱታላችሁ ብዬ አስቤ ነው ማለት ነው ለእናንተ ይዤ የቀረብኩት። እንደተመለከታችሁ እንደዚህ አድርጋችሁ ጸጉሮቻችሁን ሰርታችሁ ጫፍጫፉን ደግሞ መቼም ሳትሞሽቱ እንዳትቀሩ ማለት ነው። እና ሁሉ ጊዜ ስለምታበረታቱኝ ከልብ አመሰግናችኋለሁ ውድ ቤተሰቦችዬ። እና አሁንም ማበረታቱን እንዳትዘነጉ። አበረታቱ። ምን ነው ዛሬ አማርኛ ልረሳብኝ ነው ወይ? እና እንደዚህ አድርጋችሁ ተጠቀሙት ማለት ነው ውድ ቤተሰቦችዬ። እና ወደ ኋላ ሰርቻለሁ ማለት እንደተመለከታችሁት ወደ ኋላ እንደዚህ አድርጌ ሰርቻለሁ። እና ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ደጋግሜ የምነግራችሁ ነገር ምናልባት እያያችሁ የምታልፉ ካላችሁ ብዬ ነው። በዚህ አጋጣሚ እንደዚህ አድርጋችሁ ጸጉሮቻችሁ ምሽት አድርጋችሁ በቃ መስራት ነው ማለት ነው። ሌላ ነገር ምንም አያስፈልግም። ሌላ ጣጣ ምናምን አያስፈልግም ማለት ነው። መስራት ነው እንደዚህ አድርጋችሁ ማለት ሁለት ቦታ ሰርታችሁ መተው ነው ማለት ነው። ለምን እንደዚህ አድርጋችሁ መስራት ካልቀረ ጸጉሮቻችሁን ወይም እንደዚህ ማድረግ ነው በቃ። ስለዚህ በጣም ትወዱታላችሁ ብዬ አስባለሁ። እና ሁሉ ጊዜ ለምታበረታቱኝ ጠንክሬ በርቺ፣ እውነትም የምር ጎበዝ ነሽ፣ ከዚህ በላይ እንጠብቅሻለን ለምትሉ ለሁላችሁም በጣም ከልቤ አመሰግናችኋለሁ የኔ እንቁ ቤተሰቦችዬ። እና በዚህ አጋጣሚ ጸጉሮቻችሁን ደግሞ መስራት መንከባከብ ባለው ሰዓት ላይ መሞሸጥ እንዳትዘነጉ ማለት ነው። በጣም ጥሩ ነው። ጸጉሮቻችሁ በየሰዓቱና በየደቂቃው ሳይሆን ለምሳሌ በቃ ዛሬ እንትን አድርጋችሁ ነገን ካያችሁ በጣም ደስ ይላል። ማላምን ጸጉሮቻችሁን አንደኛ አይበላሽም፣ አንደኛ ትጠብቁታላችሁ። ስለዚህ በቀላሉ እንደዚህ ሁለት ቦታ ስራችሁ ብዙ ቀጫጫ ለመስራትም ካልተመቻችሁ ሁለት ቦታ ክፍል አድርጋችሁ እንደኔ ማለት ነው። ቀላል ምንም እንትን አያስፈልግም። እንደዚህ አድርጋችሁ ጸጉሮቻችሁን ማስተችላላችሁ ማለት ነው። በዚህ አጋጣሚ ሁላችንም ወዳችኋለሁ፣ አከብራችኋለሁ። እግዚአብሔር እድሜና ጤና ይስጣችሁ። ከልብ አመሰግናችኋለሁ። እንደተመለከታችሁ ይኸው ሁለት ቦታ ሰርቻለሁ። በዚህ ቅባት ማለት ነው። በዚህ ክሬም ነው፣ ቅባት አይደለም ክሬም ነው ማለት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። በቲካ ነው ማለት ነው። ቀርጻችሁ ስክሪንሾት አድርጋችሁ ላሰሪያችሁ ማሳየት ትችላላችሁ። እንደዚህ አይነት አምጭልኝ ብላችሁ ማለት ነው። በዚህ አጋጣሚ በጣም ምርጥ ስለሆነ ነው ማለት በጣም አመሰግናችኋለሁ። በጣም ወዳችኋለሁ የኔ ውዶች፣ የኔ እንቁ ቤተሰቦችዬ። አሁን ላይ ከኔ ጋር ከጎኔ ስለምትሆኑ እጅግ አድርጌ አመሰግናችኋለሁ። በቀጣይ ደግሞ በአዲስ ለየት ባለው ቪዲዮ እንድመጣ ተስፋ አደርጋለሁ ማለት ነው። እመጣለሁ በአዲስ ነገር ማለት ነው። እና እንደተመለከታችሁ እንደዚህ አድርጋችሁ ተጠቀሙት። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር እድሜና ጤና ይስጣችሁ፣ ሰላም ነው ያብዛላችሁ። ከሚመጣው መጻ ከሚመጣው ችግር መከራ ሁሉ እግዚአብሔር አምላክ ይሰውራችሁ። ቀን መስሎ ከሚመጣው ነገር እግዚአብሔር ይጠብቃችሁ። እግዚአብሔር ወጥቶ ከመቅረት እሱ ይሰውረን። ሰርተን ወደ ሀገራችን እስከምንመለስ ድረስ እግዚአብሔር አምላክ ሀገራችን፣ ስደተኞችን፣ ህዝብን ሁሉ እግዚአብሔር በእጁ ይጠብቀን፣ በከለላው ይከልለን። ምንም አይነት ክፉ ነገር አያገኛችሁ። ወጥቶ ከመቅረት እሱ አምላካችን እግዚአብሔር ይጠብቃችሁ። መልካምን ተመኛውላችሁ። መልካም የስራ ዘመን፣ መልካም
ይሁንላችሁ። በጣም ወዳችኋለሁ። ባይ ባይ።